ሰላም ጤና ይስጥልኝ። በዚህ ቪዲዮ የአይሙ ምርት የሆኑትን አይሙ ክሩዘር እና አይሙ ክሩዘር ዱዋል ካሜሮች የያዟቸውን ፊቸሮች አስረዳችኋለሁ። ሁለቱም ካሜሮች ከአንድ ነገር በስተቀር በአብዛኛው ነገራቸው ተመሳሳይ ናቸው። ይህ ልዩነታቸውም ይህ ካሜራ ሁለት ሌንስ ወይም ደግሞ ሁለት ካሜራ በአንድ የያዘ በመሆኑ ነው። ይህኛው ደግሞ ሲንግል ሌንስ ወይም ደግሞ አንድ ካሜራ ብቻ የያዘ በመሆኑ ነው። ከዚህ ውጪ አብዛኛው ፊቸራቸው ተመሳሳይ ነው። ስለ ፊቸሮቹ በደንብ ከመንገሬ በፊት እነዚህን ካሜሮች ከመጠቀማችሁ በፊት የሚያስፈልጓችሁን ሁለት ነገሮች ልንገራችሁ። የመጀመሪያው እነዚህን ካሜሮች ለመጠቀም የግድ ዋይፋይ ያስፈልጋችኋል። በመቀጠል እነዚህን ካሜሮች ለመጠቀም ኤሌክትሪክ ወይም ደግሞ የመብራት አገልግሎት ያስፈልጋችኋል። ወደ መጀመሪያው ፊቸር ስንመጣ ሁለቱም ካሜሮች እንደምታዩት ከስር አንድ ሌንስ ወይም ደግሞ አንድ ካሜራ አላቸው። ይህ ካሜራቸው 360 ዲግሪ ወደ ግራና ወደ ቀኝ መሽከርከር ይችላል። ይሄኛው የምታዩት ደግሞ ወደ ታችና ወደ ላይ እስከ 90 ዲግሪ ድረስ እየተንቀሳቀሰ መቅረጽ ይችላል። ከዚህ በተጨማሪ ወደ ዱዋሉ በምንመጣበት ሰዓት ደግሞ ሁለት ሌንስ በአንድ የያዘ ነው ወይም ደግሞ ሁለት ካሜራ በአንድ የያዘ ነው ብያቸዋለሁ። ከላይ ያለው ካሜራ ፊክስድ ነው፣ አይንቀሳቀስም። ማንቀሳቀስ የምትችሉት በምትሰቅሉበት ሰዓት በእጃችሁ ብቻ ነው። ለማንቀሳቀስ ወደ ላይ ያለው ካሜራ እስከ 260 ዲግሪ ድረስ በእጃችሁ ማንቀሳቀስ ትችላላችሁ። እችኛዋ ደግሞ እስከ 30 ዲግሪ ድረስ ከፍ ዝቅ እያለች ያለውን ነገር ትራክ አድርጋችሁ አንድ ቦታ ላይ ፎከስ አድርጎ እንዲቀርጽ ማድረግ ትችላላችሁ ማለት ነው። ከታች ያለውን የካሜሮቹ ሌንስ ወይም ደግሞ ካሜራ በሁለት አይነት መንገድ መቆጣጠር ትችላላችሁ። የመጀመሪያ ቀጥታ በስልካችሁ በእጃችሁ ኮንትሮል እያደረጋችሁ ያለውን ነገር ማንቀሳቀስ ትችላላችሁ። ሁለተኛው ደግሞ በሰው እንቅስቃሴ ሰዎች ሲንቀሳቀሱ ያለውን ነገር እየተዘዋወሩ ራሳቸው እንዲቀርጹም ሴቲንግ ላይ ገብታችሁ ማስተካከል ትችላላችሁ። በመቀጠል ካሜሮቹ ድምፅ እንድታስተላልፉና ድምፅ እንድታዳምጡ ይረዷችኋል። ከዚህ በተጨማሪ ደግሞ በምሽት ወይም ደግሞ በጨለማ ከፍተኛ የሚባል የምስል ጥራት ያላቸው ካሜሮች ናቸው። እንደምታዩት ካሜሮቹ ከራሳቸው ጋር የሚመጣ ስፖት ላይት አለ። ስለዚህ ቢጨልምባቸው እንኳን መብራት በማብራት ያለውን ነገር በጥራት ያሳያቸዋል ማለት ነው። እነዚህ ካሜሮች እያንዳንዱ እንቅስቃሴ ቀጥታ በስልካችሁ ማሳየት ሲችሉ ያላያችሁትን ነገር ወይም ደግሞ ያለፋችሁን ነገር ደግሞ በእነዚህ ሶስት መንገዶች እየቀረጹ ያስቀምጡላቸዋል። የመጀመሪያው እነዚህ ካሜሮች እያንዳንዱ እንቅስቃሴ ክላውድ ላይ ያስቀምጡላቸዋል። ይህንን አክሰስ ለማድረግ ግዴታ የክፍያ አገልግሎት መጠቀም ይኖርባቸዋል። ሁለተኛው ደግሞ ቀጥታ ወደ ስልካችሁ ሪከርድ እያደረጋችሁ እንድታስቀምጡም ይፈቅዱላቸዋል። ሶስተኛውና የመጨረሻው ስልካችሁ ላይ ስቶሬጅ ቦታ እንዳይዝባችሁ ከፈለጋችሁ ደግሞ የሚሞሪ ካርድ አገልግሎት ካሜሮቹ ላይ በማስገባት ሚሞሪ ካርድ ላይ እየቀረጸ ያስቀምጥና ካሜሮቹ ባላቸው አፕሊኬሽን አማካኝነት የተቀረጸውን ነገር አፕሊኬሽን ውስጥ ገብታችሁ ወደኋላ መልሳችሁ ያለውን ነገር ማየት ትችላላችሁ ማለት ነው። እነዚህን ካሜሮች ለአውትዶር ወይም ደግሞ ከቤት ውጭ ላለ አገልግሎት ነው የምንጠቀማቸው። እንደነገርኳችሁ ከራሳቸው ጋር የሚመጣ መብራት አላቸው። ከዚህ በተጨማሪ ደግሞ ሳይረን አላቸው። ያ ማለትም ምሽት ላይ ግቢያችሁ ውስጥ ወይ ቤታችሁ ውስጥ ሌባ ለመግባት ከሞከረ ሳይረኑን በማብራት ድምፅ በማውጣት ሌባውን ማባረር ትችላላችሁ። ከዚህ ውጪ እነዚህን ካሜሮች ፀሐይ፣ ዝናብ፣ አቧራ ያለበት ቦታ ላይ መጠቀም ትችላላችሁ። ወተር ፕሩፍ፣ ደስት ፕሩፍ ካሜሮች ናቸው። እነዚህ ካሜሮች ከራሳቸው ጋር የሚመጣ የ4 ሜትር ኬብል ርዝመት ያለው ገመድ አላቸውን። ይህንን በመጠቀም ካሜሮችን መስቀል ይቻላል። እነዚህን ካሜሮች ለፋብሪካ፣ ለተለያዩ መጋዘኖች፣ ከዚህ በተጨማሪ ደግሞ ግቢ ውስጥ ላለ እንቅስቃሴ፣ ውጭ ላይ ላለ አገልግሎት መጠቀም ትችላላችሁ። ካሜሮቹን የምፈልጉ እኛ ጋር ከ1 ዓመት ዋስትና እና ከነፃ ገጠማ ጋር ማግኘት ትችላላችሁ። ስልካችንን ከስር ታገኛላችሁ።